አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ ያለው አልሐምዱሊላህ። ከብዙ ጊዜ መጥፋት በኋላ ወደ እናንተ ከች ብዬላችኋለሁ። ዛሬ ስለ መኪናው ጌም እንዴት እንደምትጫወቱ ልነግራችሁ ነው የመጣሁት። ከዛ በፊት ግን ይህን ቪዲዮ የምታዩ ሰዎች ቢላ አሌይኩም ላይክ አድርጉልኝ። ምክንያቱም ቻናሌ በጣም ሙቷል ቆይቷል ቪዲዮ ከለቀቁበትና ላይክ አድርጉብኝ። አይከፈልበትም። ስቴፕ ባይ ስቴፕ በደንብ ካያችሁ እንዴት ኮይን እንደምትሰበስቡ እንዴት ሳንቲሞችን የሚሰጣችሁን ቦነስ እንደምትሰበስቡ ከዚህ ቀጥዬ ቪዲዮ ማሳያችሁ ይሆናል። እናንተ ግን ይሄ ቪዲዮ ላይክ በማድረግ ጀምሩት። እኔ ዛዛታ አላበዛባችሁም። ስሩ፣ ተለወጡ። ለራሳችሁ ነው። ቢያንስ እንኳን ይቅርና እንደው በወር በኢትዮጵያ 5000 ብር ብትሰሩ ልጅ ካላችሁ ለልጆቻችሁ ልብስ ይሆናል። ወይም ደግሞ ልጅ ከሌላችሁ ለእናታችሁ ቡና መግዣ ስጧት። በዚህ ብር ሰርታችሁ ማለት ነው። እና እየሰራችሁ ተጠቀሙበት። ፔፓል አከፋፈት ከዚህ ቀጣይ ኔክስት ቪዲዮ ለቃለሁኝ። ለዛሬ ስለ ጌሙ መጀመሪያ እናንተ ኮይኑን ሰብስቡትና የፔፓሉ በጣም ቀላል ነው፣ የሚከብድ ነገር አይደለም። ወሬ ያላስረዝምባችሁም። ዳይ ወደ ቪዲዮ ላይክ ማድረጋችሁን፣ ሀሳባችሁን፣ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እኔ ኮሜንታችሁን አነባለሁ። በመቀጠል ደግሞ ቲክቶክ ላይ እንገናኛለን ማለት ነው። ቤተሰብ ከመግቢያው ላይ እንዳስረዳኋችሁ የመኪናው ጌም የታል ምን አይነት ነው የምትሉ አላችሁ። እኔ ከለር ስለምቀይረው ነው። የመኪናው ጌም ይሄ ነው። ስለዚህ ይህን የመኪና ጌም እንዴት ነው የምትጫወቱት? ስቴፕ ባይ ስቴፕ በደንብ አሳያችኋለሁ፣ በደንብ አድርጌ ማለት ነው። ለምን አንዳንድ ልጆች ላይ እየሰራላችሁ ስላልሆነ ነው። ስለዚህ ይህን መኪና እንደ እንጫወተዋለን። ይሄው ስንገባ እንደዚህ ያመጣልናል። አዲስም ለምትገቡ ልጆች እንደዚህ ነው የሚያመጣላችሁ። ይሄ ሰንጠረዥ ሲመጣ ፌስቡክ ወይም ጉግል የሚል ይጠይቃችኋል። ፌስቡካችሁን ወይም ጉግላችሁን ነው የምታስገቡለት። ልክ ስታስገቡ ልክ እንደዚህ ነው ስትሬት የሚያመጣላችሁ። ምንም ጠይቃችሁ ነገር የለም። እንደዚህ ማለት ነው። ከዛ ለሰዎች እንዴት ነው ኢንቫይት የምናደርገው? ለሰዎች ሼር ስታደርጉ ዝም ብላችሁ ሼር አይደለም የሚደረገው። ኢንቫይት እንዳደርጉላችሁ ሳጥኖቹ እንዲከፈቱላችሁ ከፈለጋችሁ የቱን ነው የምትነኩት? ይሄንን በምልክት እያሳየዋችሁ ማለት ነው። የቱን ነው የምትነኩት? ይሄን ነው የምትነኩት። ይሄንን ተጭናችሁ ለሰዎች ልክ ስትጫኑት ምንድነው የሚያመጣላችሁ? ስትጫኑት ይሄን ስትጫኑት ምንድነው የሚያመጣው? እንደዚህ ያመጣላችኋል። ይሄው ኢንቫይት የሚል ያመጣላችኋል። ይሄን እንደዚህ አንዴ ስትጫኑት ይሄው ዋትስአፕ ሊንክ ያስመርጣችኋል። ወደ ዋትስአፕ ወደ ቀጥታ ሜሴጅ ማስገባት ትችላላችሁ። ይሄንን ማለት ነው። ከዛ እዚህ ጋር ትጫኑና ለሰዎች ሼር ታደርጋላችሁ ማለት ነው። ወደ ጨዋቱ ስንገባ እናንተ እንትን ስትሉ ይሄ እዚህ ጋር መኪናው ጌሙ እንትኑ መኪና ከለር ለመቀያየር ነው። ይሄው እዚህ ጋር መኪና አዲስ መኪና መክፈት ከፈለጋችሁ እኔ አሁን ለምሳሌ ይሄን ማድረግ ይችላልው፣ ይሄን ማድረግ ይችላልው። እቺን ተጫውቻለሁ ኦሬዲ፣ እቺን ተጫውቻታለሁ። እቺን ማድረግ ይችላልው። ይሄው ይሄን ማድረግ ይችላልው። ነገር ግን እኔ ይሄን ላርገው ለዛሬ። ይሄኛው ትላንት ስለተጫወትኩበት ማለት ነው። ወጣሁኝ ኤክስ ብዬ። እዚህ ጋር ያለው ይሄ ታያችኋል። ይሄ ቀይ ነጥብ፣ ይሄ ቀይ ነጥቡ ማለት ነው። እቺ ምልክት፣ እቺ ነጥቧ ምልክት እንዴት ነው የምትመጣላችሁ? እቺ ነጥቧ ምልክት ይሄው ሰዎች የሚሰሩ ነው። በነገራችን ላይ እዚህ ጋር የሚመጣላችሁ እንደዚህ አይነት ነገር ከመጣ ትክክለኛ እንትን ነው የከፈታችሁት አፕሊኬሽን ማለት ነው። እቺን ነገር ጫን ትሏትና ኮይናችሁን ሴፍ ታደርጋላችሁ። ኮይናችሁን ሴፍ ታደርጋላችሁ ማለት ነው። እንደዚህ ታረጉታላችሁ። እኔ ስላለው ይሄው 22 አለው። እኔ ይሄው አንዴ እንደዚህ ያደርገዋለሁ፣ ሴፍ አደርገዋለሁ እንደዚህ። ከዛ ወደ የት ነው የሚገባልኝ? ይሄው እዚህ ጋር 1 ነጥብ ቅድም 32 ነበረ 1 ነጥብ 39 ገባ ማለት ነው። ይሄ ብር ነው የሰራሁት ብር ነው። ከዛ እዚህ ጋር ነዳጅ አለኝ። ይሄ ነዳጅ ነው። ከ20 10 ቀርቶኛል። ስታሽከረክሩ አንዳንድ ልጆች የማይገባችሁ ነገር አለ። ይሄው አሁን ነካሁት አይደለ? ይሄው ድምፁን መቀነስ ትችላላችሁ። ይሄው ተጋጬ አያችሁት አይደለ? ይችን የሳይለንት ምልክቷን ድምጿን ማጥፋት ትችላላችሁ። ሲጋጭባችሁ ይችን ነክታችሁ መመለስ ትችላላችሁ። ይሄው ይሄዳል። አሁን ሳላጋጭ ላሳያችሁ። ይሄው በጣም ቀላል የሆነ ነገር ነው። በጣም ቀላል ሲምፕል የሆነ ነገር ማለት ነው። ከዛ ይሄው አሁን ሌቭል ስንት ገባለሁ? ሌቭል 467 ገባለሁ ማለት ነው።
አያችሁት? 467 እዚሁ እያያችሁኝ ማለት ነው። ከዛ አሁንም ደግሞ አለው ማስታወቂያ ይሰጣችኋል። ማስታወቂያ ግን ማየት አለባችሁ። ማስታወቂያ ሲሰጣችሁ ይሄው በደንብ ይሄን ማሽከርከር ነው በቃ፣ ሌላ ነገር የለውም። ይጋጫል፣ በጣም ነው የሚጋጭባችሁ፣ ግን ለሱ ትመለሱታላችሁ። ይሄው አሁን እኔ ማስታወቂያ ሰጠኝ። ይሄ ማስታወቂያ ካየውኝ ከከፈትኩትኝ ይሄንን 10 ሳንቲም ይሰጠኛል። ለምን እንቀዋለሁ? ከፍተዋለሁ፣ እንደዚህ ማለት ነው። ልክ ስከፍተው ከዛ ምን ሆነ? 10 ሳንቲሜን ሰጠኝ ማለት ነው። 10 ሳንቲሜን ሰጠኝ። ቅድም ይሄው 11 ዶላር ከ7 ሳንቲም ነው ያለውትኝ፣ ከ7 ሳንቲም አሁን ስንት እንደሚገባ ነው። አያችሁ 10 ሳንቲም ሲሰጠኝ 11 ዶላር ከ7 ሳንቲም ደርሻለሁ ማለት ነው። ከዛ ምንድነው የምናረገው? እዚህ ጋር የሆነ ምልክት ሰጥቶናል። ይሄን ምልክት ማለት ነው። ይቺ ምልክት አሁንም ቅድም ሰጥቶኝ ያሳይቻችኋለሁ። ድጋሜ እንደዚህ ይጫናለሁ። ከዛ አሁን ይቺን ሴፍ አደርገዋለሁ። እዚህ ጋር ሴፍ ስታደርጉት እዚህ ጋር ነው ገብቶ የሚደመርላችሁ። ይሄው ይሄ የአስፋልት እንትን ያልኩበት ሳላጋጭ ስነዳ እንደዚህ ይሰጠኛል። እዚህ አካባቢም እንደዚሁ ቦነስ ይሰጣችሁ ሲከፍትላችሁ፣ ይሄም ጥያቄ ምልክት ሲያመጣ መሰብሰብ አለባችሁ ነው። አሁን ሬዲ ገብቷችኋል ብዬ አስባለሁ። ሌላው ነገር ወደ ፔፓል እንዴት ነው የምናስገባው ካላችሁኝ፣ ይሄ ብር ነው። አሁን የኔ ትክክለኛ ዶላር ነው። ኦሬዲ የእንትን ኦርደር ያረኩት ዶላር አለ። እሱ 10 ሳጥኑ ሲከፍት ይሰጠኛል። ይሄው አሁን እዚህ ጋር ፕሮሰስ ላይ ነው ያለሁት እኔ 20 ዶላሩን ለማግኘት እነዚህ 5 ሳጥኖች ከአምስተኛዋ ይቺ መኪናዋ ዳውንሎድ አድርጋ እንትን አላለችም፣ አልተጫወተችበትም። ስትጫወትበት ይከፍትልኛል። ለሰዎች ሼር ማድረግ ነው ለእናንተ የሚጠበቅባችሁ። ለሰዎች ሼር ማድረግ በጣም ቀላል ነው። ይሄን እንትን ካለ በኋላ እዚህ ጋር ብራችሁን ይሄንን ማስገባት ኦርደር ማድረግ ትችላላችሁ ማለት ነው። እኔ አንዴ እንትን ስላልኩኝ እዚህ አካባቢ ላይ ስትጫወቹ የመጀመሪያ ብር ያስመርጣችኋል። 10 ዶላር ወይስ 20 ዶላር ነው የምታስገቡት ምናምን የሚል ይመጣላችኋል። እና ስለዚህ ይሄ 20 ዶላር ኦርደር የተደረገ ነው ማለት ነው። እና ስለዚህ እናንተ ይኸው አሁን እዚህ ጋር አያችሁ ሳጥን ከፍቶልኛል። እኔ ይኸው አሁን እያያችሁ 5 ሳጥን ደርሻለሁ። የባለ ዚቿ ማለት ነው 5 አይደለም 6 ሳጥን ከፍቶልኛል። ይቺ ደግሞ ዳውንሎድ አድርገዋለች ግን አልተጫወተችልኝም። ገባችሁ? እነዚህ 4 ሰዎች ከተጫወቱልኝ ለኔ ይሄ ብር ፔፓል ላይ ዳይሬክትሊ ይገባል። ሲገባልኝ ደግሞ ዳይሬክትሊ ሲገባ ወላሂ ከእናንተ የምደብቀው ነገር የለም፣ አሳያችኋለሁ። እና ይሄን ይመስላል። ቪዲዮ አላንዘዛባችሁ እንዳይረዝምባችሁ። የፔፓል አከፋፈቱን ደግሞ ኔክስት ቪዲዮ ለቃለሁኝ። ለምን የመኪናውን ጌም በጣም እየጠየቃችሁ ስለሆነ ነው፣ አጫወቱን ማለት ነው። እና እንደዚህ ያደርጋችሁ ኮይናችሁን ይሄ አስፋልት ሳታጋጩ በደንብ እዚህ ጋር መኪና ሲመጣ እንዲጫን ብላችሁ ያዙት፣ መኪና እስከሚያልፍ ከዛ ልቀቁት። አያችኋ? በጣም ቀላል ነው፣ ሲምፕል የሆነ ነገር ነው። ይሄው በቃ ድምፁ እየጮኸ እንዳይረብሻችሁ። እዚህ አካባቢ ልክ ሲሽከረከር የሙዚቃ ምልክት ትመጣለች። እቺን ሳይለንት ማድረግ ነው። አሁን ሊጋጭ ይችላል እንግዲህ። ይሄው አልተጋጨም፣ አልሐምዱሊላህ። እና ስለዚህ ይችን የሙዚቃ ምልክት መጫን ነው በቃ። ይሄው ሌብል 470 ገባው። እዚህ ጋር 20 ሳንቲም ሰጠኝ። አሁን የቅድሙ ዶላር 11 ዶላር ከ07 ነው የሚለው። እንየው እስኪ አሁን እንግዲህ ይሄን 20 ሳንቲም ሲሰጠን ቀላል ማስታወቂያ ነው የሚሰጠው። ማስታወቂያ ሲመጣ ይሄ እስከሚያልቅ እንዳትጠብቁ። ማስታወቂያን አየው። ቅድም 10 ሳንቲም ነበር ሲሰጠኝ ያያችሁት። አሁን 20 ሳንቲም ነው የሰጠኝ። ስለዚህ እዚህ ጋር እጫነዋለሁ አንድ ጊዜ። ከስንት ከሆነ ከ27 ሳንቲም ሆነልኝ። አያችሁ ብር እየቆጠረ ነው የሚሄደው። ይሄ ሲጠራቀም 2.40 ገባ። ይኸው እዚህ ጋር አያችኋ 2.40 ማነው 1.40 አፏን ለንግግሬ 1.400 ሺህ ደርሻለሁ እኔ ማለት ነው። 1.400 ሺህ ደርሻለሁ። ስለዚህ የዚህን ደግሞ ኮይኑን አሳይቻችኋለሁ ቅድም ይመስለኛል ባለሳሳት። ይኸው 59,000.10 ኬ ደርሻለሁ ኮይን። ይሄ ኮይን ወደ ብር እንዴት እንደሚቀየር በቀጣይ ቪዲዮ እንዳላስረዝምባችሁ ሰራላችኋለሁ።